አይፎን ከሆነ ስልክክ በተሌላ ሰው ስልክ ጉግል ላይ ገብተህ iCloud.com ወይንም ደግሞ ፋይንድ ማይ አይፎን ላይ ገብተህ በነበረክ የአፕል አይዲ አካውንት ነበር በማስገባት ፓስወርድ ይጠይቅሃል። ፓስወርድን በማስገባት የት እንዳለና ሎኬሽኑና ወይንም ደግሞ ኛው ስልክ ላይ ሆነክ እንግዲህ ያለህን ፋይልም በሌላው ስልክ ላይ የጠፋው ስልክን ኢሬዝ ማድረግ ትችላለህ፣ ወይንም ደግሞ ሎኬሽኑን ፈልገክ ሄደ ማግኘት ትችላለህ ማለት ነው። እንግዲህ የስክሪኑ ላይ እንደምትመለከቱት አይፎናችን ጠፍቶ ከሆነ አፕል አይዲያችን በመጠቀም ጉግል ላይ ፋይንድ ማይ አይፎን ብለን ሰርች በማድረግ አይክላውድ አካውንታችንን ፓስወርዳችንን ከተን ወይ ኢሜይላችን ወይም ደግሞ ስልክ ቁጥራችንን ከፓስወርዳችን ጋር በማድረግ በማስገባት መፈለግ እንችላለን ማለት ነው። ማስገባም በኋላ የሚያሳየን አማራጭ እንግዲህ ስልካችን የቱ ጋር እንዳለ ወይም ማፑን ያሳየናል። ወይንም ደግሞ እዚህ ጋር ጠፍቷል ብለን ሪፖርት ለአፕል ማድረግ እንችላለን። ወይንም ደግሞ ስልኩን ሰው እጅ እንዳለ እዛው ሪንግ እንዲያደርግና እንዲጠራ ማድረግ እንችላለን ማለት ነው። በተመሳሳይ ለአንድሮይድ ለሆኑ ስልኮች ሳምሰንግ የተለያዩ ስልኮች በተመሳሳይ መልኩ ጉግል አካውንታችን ጋር ሊንክ ያደረግነው ከሆነ እሱንም ፋይንድ ማይ ዲቫይስ ብለን ጉግል ላይ በመፈለግ የጉግል አካውንታችንና ፓስወርዳችንን በማስገባት ስልካችን የትና ሪሞትሊ ኮንትሮል ማድረግ እንችላለን ማለት ነው። ከዚሁ ላይ እንደምትመለከቱት እንግዲህ በጉግል አካውንቴ ፓስወርድና አስገብቼ በምፈልግበት ሰዓት የተለያዩ አማራጮች አሉን። እዚህ ጋር ስልኬ ሪንግ በማድረግ እንድትጮህና ወይንም ደግሞ ሪሞትሊ ላክ ማድረግ እችላለሁ ፓስወርድ አድርጌበት፣ ወይ ፓስወርድ መቀየር ወይንም ደግሞ ፋክተሪ ሪሴት ወይንም ደግሞ ሪሴት ማድረግ እችላለሁ ማለት ነው። ፋይላችን ማንፈልገው ሰው እጅ እንዳይገባ ከፈለግን በዚሁ ጋር ኮንትሮል አድርገን ማጥፋት እንችላለን ማለት ነው። ይሄ ለአንድሮይድ ነው። አይፎን እንግዲህ የተለያዩ ዌዎች መንገዶች አሉት። እንግዲህ ወይንም ደግሞ ከዛ በፊት ፓረንታል ወይም ጓደኞቻችሁ ለምታምሩት ሰዎች ካላችሁ እሱን ሼር አድርጋችሁ ምናልባት እንግዲህ ስልካችሁ በጣም በሚጠፋበት ሰዓት ያንን ዲቫይስ በመጠቀም ስልካችሁ መፈለግ ትችላላችሁ።